3460 ተማሪዎች 12ኛ ክፍል ሀገር አቀፍ ፈተና ይፈተናሉ። ከነዚህ ተማሪዎች ውስጥ 898 ተማሪዎች ኮምፒውተር ቤዝድ ኤግዛም ወይም የበየነ መረብ ፈተና ነው የሚወስዱት። ቀሪዎቹ ደግሞ የፔፐር ቤዝድ ወይም የወረቀት ፈተና ነው። እነዚህን 3460 ተማሪዎች ከ9 ወረዳ ከ16 ትምህርት ቤቶች ነው ያሉት። በዘንድሮ ዓመት እነዚህን ተማሪዎች ለሀገር አቀፍ ፈተና ብቁ ለማድረግ ከዚህ በፊት በርካታ ተግባራት አከናውነናል። ምናልባት ተማሪዎችን ትልቅ ደረጃ ለማድረስ አንደኛ የተጠናከረ የማጠናከሪያ ትምህርት ገበታ የቆየ ተማሪ በዘንድሮ ዓመት የመጣ ስለሆነ የማጠናከሪያ ትምህርት በእያንዳንዱ የግሬድ ሌቭል ወይም የክፍል ደረጃ የማጠናከሪያ ትምህርት ቅዳሜና እሁድን ጨምሮ እየተሰጠ ነው። አንድ ሁለተኛ ደግሞ ሰፊ የስነ ልቦና ግንባታ ይካሄዳል። በሶስተኛነት ደረጃ ተማሪዎች የበለጠ እንዲያነቡና በቂ ዝግጅት እንዲያደርጉ የተለያዩ ወርክሽቶች እየተዘጋጀ በእያንዳንዱ ምዕራፍ ላይ መምህራን ወርክሽት እያዘጋጁ ተማሪዎች በቂ እንዲያነቡ በቂ እንዲለማመዱ ይደረጋል። ተማሪ ከዚህ በኋላ ራሱን ችሎ እንዲራመድ ነው የሚፈለግ። የማንም ጥገኝነትና ስርቆት ትምህርት ላይ መቆም አለበት ነው አንድ። ሁለተኛ የበየነ መረብ ፈተና እግር መንገዱን ይሄንን ችግር ሙሉ በሙሉ ይቀርፋል። አንድ ተማሪ አንድ ኮምፒውተር፣ አንድ ተማሪ መጀመሪያ ራሱ ቪዚብል የሚሆነው ወይም የሚገለጽለት አንድ ጥያቄ ብቻ ነው። ስለዚህ ኩረጃን 100% ያስቀራል። እኛ ግን በኮምፒውተር ብቻ ሳይሆን ኩረጃን የምንከላከል መጀመሪያ ልጆቻችንን በአግባቡ በማብቃት ነው የመጀመሪያው። ይሄንን ለማብቃት ስንል የማጠናከሪያ ትምህርት፣ የወርክሽት፣ የቤተ መጻሕፍት አገልግሎትን ማስፋት እነዚህን የምንጠቀምባቸው አንድ ይህንን ሲስተም ዲዛይን ለማድረግ ነው። ኩረጃን ለመቀነስ የምንጠቀመው ሲስተም ነው። ስለዚህ ለቀጣይ በትምህርት ስርዓት 100% ኩረጃን የምንቀንስበት ስርዓት እየተጠቀምን ነው፣ ስልት እየነደፍን ነው። ስለዚህ ለቀጣይ 100% ኩረጃ በዞንም በአገርም ይኖራል ብዬ አላስብም። መግለጽ የፈለኩት ይሄንን